ጳውሎስ ዘመን ጌታ ኢየሱስ ለጳውሎስ የወንጌልን በር የከፈተለት ቦታዎች በዘመኑ በሮማ ግዛት ውስጥ ከፍተኛ የሕዝብ እንቅስቃሴና የንግድ ልውውጥ የሚደረግባቸው ከተማዎች እንደነበር ይታወቃል። ይህም የሆነው ወንጌል በቀላሉ ከነዚህ ቦታዎች ወደ ሌላ መሰራጨት እንዲችል እግዚአብሔር ቀድሞ ያመቻቸው ሁኔታ ነበር። በዚህም ዘመን ጌታ ኢየሱስ በአዋሳ በከምባታና ሀዲያ እንዲሁም በወላይታ ቀደም ብሎ የእውነት ወንጌል እንዲገባ በር መክፈቱ ከዚያ በመነሳት ወንጌል ወደ ተለያዩ ቦታዎች እንዲሰራጭ ያሰበው ሐሳብ ነበር ማለት ይቻላል። በከምባታና በሀዲያ እንዲሁም በወላይታ የሐዋርያትን ወንጌል ተቀብለው ለልማትና ለንግድ የተሰማሩ ወንድሞችና እህቶች በተሰማሩባቸው ቦታዎች ሁሉ የሐዋርያትን ወንጌል እንዲዘራ የመረማመጃ ድንጋይ ሆነዋል። ከዚህም መካከል እነ ደጀኔ ሰጉ ወልዴና እጅጉ ሌሎችም አገልጋዮች ሲጠቀሱ በኋላም እነ አለማየሁ ገብረ ሚካኤል እነዚህን ወንድሞች መነሻ በማድረግ ወንጌል እየሰበኩ በመዞር ድሬዳዋን፣ ሐረርን፣ ጅጅጋን፣ አዋሽን ያካለሉ የልማት ካምፖችን ሁሉ አብያተ ክርስቲያናት እንዲመሰረቱ ሆኗል። ሌላው ከዚህ ከከምባታና ሀዲያ እንዲሁም ከወላይታ በደርግ የሰፈራ ፕሮግራም ወደ ጎጃም ፓዌ ከተወሰዱት መካከል የሐዋርያትን ወንጌል የተቀበሉ ወገኖችም ስለነበሩ በደረሱበት የጎጃም ምድር እየመሰከሩ ለብዙ ሰዎች የመዳን ምክንያት ሆነዋል። እዚሁ ፓዌ ላይ ነው ከናዝሬት የሄደው ፋንቱ ለሞላ ተሻገር መስክሮለት ሞላም የሐዋርያትን ወንጌል ተቀብሎ ጎንደር የገባው። በእርሱም በኩል ወንጌል በጎንደር ተተከለ። በአሁኑ ሰዓት ደግሞ ወንድም ሰለሞን ተክሌና እህት ፋሲካ አብረው ተረክበውታል። በ1978 ዓመተ ምህረት ወላይታ ሶዶ ላይ በዳዊት ጦሼ እጅ የተጠመቀው ተማሪ ፋሲካል ጫኪሶ ባህር ዳር ፔዳጎጂክ ኮሌጅ በገባበት ወንጌሉን መመስከር ጀመረ። የዛሬው የጎጃም ኃላፊ አምደ ብርሃን፣ የዛሬው የኮተቤ አጥቢያ መጋቢ ታደለ እና መለወልቅ ፍቅሩ፣ ፋንቱ ሀብቱ የተባሉ ወንድሞች ተገኙና ፋሲካል በ1980 ዓመተ ምህረት አማሮ አክቶላን ከአዲስ አበባ አስመጥቶ እነዚህ ሁሉ በኢየሱስም ተጠምቀው የባህር ዳር ሐዋርያዊት ቤተክርስቲያን ተመሰረተች። እያለ በየወረዳ ከተማው ወንጌሉ ላይ ይገኛል። ሃሌሉያ ያሰኘንም ተስፋዬ ገላሰው የተባለ ወጣት ወላይታ ውስጥ የሐዋርያትን ወንጌል ከተቀበለ በኋላ ለመምህርነት ሥራ በ1978 ዓመተ ምህረት ቦረና ተመድቦ ይሄዳል። በሄደበት የቦረና ክልል ውስጥ የሐዋርያትን ወንጌል መመስከሩን ይቀጥላል። የዚህም ጊዜ ከአንድ የሃይማኖት ድርጅት ታዋቂ መሪ ከሆነው አብርሃም ዱቤ ጋር ይገናኝና የሐዋርያትን ወንጌል ያስረዳዋል። አብርሃምም በትምህርቱ ተገርሞ ብዙ ሰዎችን በመሰብሰብ ለእርሱ የነገረውን ለሕዝቡ እንዲናገር ያመቻችለታል። ሁሉም ሰው አብርሃምን ጨምሮ ወንጌሉ እውነት መሆኑን ይቀበላል። አጥማቂ ሲፈለግ ተስፋዬ ካህን ባለመሆኑ አብርሃምን እስከ ወላይታ ወስዶ በቄስ ዳዊት እጅ ተጠምቆ እንዲመለስ ያደርገዋል። ምስክርነቱ እዚያው ቦረና ላይ ተጋግሎ ብዙ ሰዎች ለወንጌል ታዛዥ ሲሆኑ ዳዊት ጦሼና ገነቱ ገላሰው ወደ ነገሌ እንዲሄዱ ተደርገው በዚያ አስፈሪ የስደት ወቅት በሁለት ተከታታይ ምሽት 162 ሰዎች አጥምቀው በድብቅ ወደ ወላይታ ይመለሳሉ። ይህ ከሆነ በኋላ የደርግ አብዮተኞችና የሃይማኖት ድርጅቶች ጥምር ግንባር በመፍጠር ስደቱን ከፊት ይልቅ አባብሰው ተስፋዬም እንዲታሰር ሆነ። ብዙ ግርፋትም ተቀበለ። በሌሎችም ወንድሞችና እህቶች ላይ እንዲሁ ከፍተኛ ስደትና መከራ አለፈባቸው። ከብቶቻቸው፣ ግመሎቻቸው ተወሰዱ። ሴቶችና ሕፃናቶቻቸው ወህኒ ተጣሉ፣ ተገረፉ። በዚህ አሰቃቂ ሁኔታ ውስጥ በወንጌል ጸንተው በመቆማቸው ሁሉ አልፎ ዛሬ በቦረና አካባቢ ከ70 ሺህ ያላነሰ ሕዝብ በሐዋርያት ወንጌል ውስጥ ይገኛል። በስልሳዎቹ መጀመሪያ ላይ በተክለ ማርያም ተለኩሶ የተዳፈነ የመሰለው ወንጌል ሳይጠፋ በዚህ ሁኔታ ተቀጣጥሎ ቦረናን ሸፈነ። በዚህ ውስጥ እንደ በኩር ሆነው በለጋ ዕድሜ መከራ ወንጌልን ከዘሩት መካከል እነ ጴጥሮስ ቡዴ፣ ኤልያስ ቡዴ፣ አዲሱ በሪሶ፣ ዮሴፍ ዱለቻ፣ ዳዊት እያ፣ ነገሴና ሌሎችም ይገኙበታል። ወጣት ዘሪሁን አስማ በ1976 ዓመተ ምህረት አዲስ አበባ ውስጥ የሐዋርያትን ወንጌል ተቀብሎና በኢየሱስም ተጠምቆ በ1977 ዓመተ ምህረት ወደ ወላይታ ይሄዳል።
በዚያም ትጉ ክርስቲያን ሆኖ ሲኖር በወንጌል ጥሪ ተይዞ ወደ ወለጋ ለመሄድ ይነሳሳል። ለጋ ወጣት ስለነበርና ወቅቱም ለወጣቶች አመቺ ባለመሆኑ ቋንቋውንም ወደማያውቅበት ቦታ ለመሄድ መነሳቱ በክርስቲያን ሸማግሌዎች ዘንድ ተቀባይነት አላሰጠውም ነበር። ሆኖም ጥሪው እየገፋ እርሱም ቤተክርስቲያንን ካልተላኩ ብሎ በማስቸገሩ በ1981 ዓመተ ምህረት ወደ ወለጋ መነሲቡ አውራጃ መንዲ ከተማ ይሄዳል። እዚያው እንደደረሰ ለምስክርነት ያመቸው ዘንድ ትምህርት ቤት ገብቶ ይማር ጀመር። 11ኛ ክፍል ገብቶ እየተማረ አረጋ ነገሪ ለተባለው ተማሪ የሐዋርያትን ወንጌል ይመሰክርለታል። አረጋም በአንጋፋ የሃይማኖት ድርጅት ውስጥ በታቀፈ ሰፊ ቤተሰብ ውስጥ ያለ ወጣት በመሆኑ የዘሪሁንን ምስክርነት አሻፈረኝ ብሎ ይቃወመዋል። በዚህ መካከል አረጋ ለረፍት ቤተሰቡ ወዳለበት ወደ አገም ሰበል ሲሄድ ለወንድሙ ለፍቅሩ ነገሪ ሐሰተኛ ትምህርት የያዘ ሰው ወደ መንዲ ከተማ መግባቱን ይገልጥለትና ስለ ትምህርቱም በጨረፍታ ያጫውተዋል። ፍቅሩም ይህንን ሰው ልሰማው ፈልጋለሁ ብሎ መንዲ በመምጣት ዘሪሁንን አግኝቶ እንድታናግረኝ የምፈልገው ለ5 ደቂቃ ብቻ ነው ይለዋል። ዘሪሁንም በተሰጠው አጭር ጊዜ ወንጌሉን በፍጥነት ይነግረውና ኢየሱስን ማን ይሉታል የሚለውን መጽሐፍ ሰጥቶት ይለያያሉ። ፍቅሩ መጽሐፉን ይዞ ወደ አገም ሰበልአ ይሄድና ከታላቅ ወንድሙ ከምሩ ነገሪ ጋር በጥንቃቄ ያነባሉ። ወዲያውም ይለወጡበታል። በነበሩበት የሃይማኖት ድርጅት ታዋቂ አገልጋዮች ነበሩና ለሌሎችም የትምህርቱን እውነተኛነት ያስተላልፋሉ። ለመጀመሪያ ጊዜ 7 ሆነው ዘሪሁንን ከመንዲ ያስመጥተው በስፋት የሐዋርያትን ወንጌል ይሰማሉ። ከዚያም ምስክርነታቸውን ሲቀጥሉ ተቃውሞ በዚያው መጠን ቀጠለ። የወንጌል ተቀባዩ ቁጥር ጨምሮ ከናዝሬት አጥማቂ ደጀኔ ሰጉ ተልኮላቸው 103 ሰዎች በአንድ ቀን በኢየሱስ ስም ሲጠመቁ 80ዎቹ ወዲያውኑ በመንፈስ ቅዱስ ተሞልተው ቤተ ክርስቲያን በምዕራብ ወለጋ ትፈነጥቃለች። የነበሩበት አንጋፋ የሃይማኖት ድርጅት መሪዎች ሲያባርሯቸው በአንዲት ቀን ሰፊ ጸሎት ቤት ሰርተው ሊያመልኩበት በመግባታቸው አገር ጉድ አለ። ይህ በቅናት ያቃጠላቸው የሃይማኖት መሪዎች በጊዜው ከነበሩት ኮሙኒስቶች ጋር በመመሳጠር ስደቱን አባባሱት። እምሩ ታሰረ፣ ተገረፈ። አንድ አብዮተኛ ነኝ ባይ እምሩ የሰራውን ቤት እኔ ካላቃጠልኩ ሰው አይደለሁም ብሎ ወደ አጋምሳ ሲሄድ መንገድ ላይ ባደረበት ሆቴል ሻማ ልብሱ ላይ ተያይዞ ሳያውቅ የውስጥ ሱሪው ሳይቀር ተቃጥሎ በሐፍረት ሌሊት ከሆቴሉ ዘበኛ ልብስ ተበድሮ ወደ ቤቱ እንዲመለስ ሆናል። አሜን። ከዚያ በኋላ እብዶች እየዳኑ በሽተኞች እየተፈወሱ ወንጌል በተአምራት እየተቀጣጠለ ዛሬ በብዙ ወረዳዎች ቤተክርስቲያን ሰፍታ የምዕራብ ወለጋ ሰበካ መባል ደረጃ ላይ ደርሳለች። ከዚሁ ከወለጋ ሳይወጣ በ1978 ዓመተ ምህረት ላይ ማሪያ የተባሉ ሴት ከወለጋ ቄለም አውራጃ ሮብ ገበያ ለሕክምና ወደ አዲስ አበባ ይመጡና የሐዋርያት እምነት ተከታይ ከሆነች አንዲት እህት ጋር ተገናኝተው ይመሰከርላቸዋል። እኒህ ሴት ለነበሩበት ሃይማኖት ቀናኢ ሲሆኑ በብዙ ማስረጃ ቃሉን በማስተዋል በጌታ በኢየሱስ ስም እዚሁ አዲስ አበባ ይጠመቃሉ። ከዚያም ወደ ቄለም ሮብ ገበያ ይመለሱና ለእናታቸውና ለጓደኛቸው ለቱጄቤ ለሌሎችም የሐዋርያትን ወንጌል ይመሰክራሉ። ለወንጌሉ ጆሮ የሰጡ ሰዎች በማግኘታቸው አዲስ አበባ
ስልክ ደውለው አገልጋይ ይላክልን ሲሉ በ1980 ዓመተ ምህረት ወንጌላዊ እጅጉ ሞገስ ይላክላቸዋል። እጅጉ እዚያ እንደደረሰ ቱጁቤን አጥምቆ ከቱጁቤ ቤት ለሌሎች ወንጌልን ያስተምራል። በወቅቱ በአካባቢው የነበሩ የሃይማኖት መሪዎች አሳች ገብቷል ብለው በተቃዋሚ ቱጁቤ ቤት ይገባሉ። ከእጅጉም ጋር ይከራከራሉ። እጅጉም ከቃሉ እየገለጠ እውነቱን ሲነግራቸው ቀስ በቀስ ልባቸው መነካት ይጀምራል። በዚህ መሃል ቤቱ በታጣቂዎች ይከበብና ሁሉም ታፍሰው እስር ቤት ይጣላሉ። ጠጠር ላይ በሆዳቸው እያስኬዷቸው ክፉኛ ያሰቃዩአቸዋል። በዚያ እስር ቤት ውስጥ ነው እጅጉ ሰፊ ዕድል አግኝቶ ቃሉን ለእስረኞች መናገር የቻለው። ዛሬ ወይም ነገ እንረሸናለን ተብሎ በሚጠበቅበት እስር ቤት ቀድሞ በቱጁቤ ቤት እጅጉን የተከራከሩ የሃይማኖት መሪዎችና ሌሎችም ነገ ልንገደል እንችላለንና ሳንጠመቅ ብንሞት እንዴት እንሆናለን ሲሉ እጅጉ አንድ ሐሳብ ይመጣለትና የእስር ቤቱን አለቃ እባክህ በወታደር ታጅበን ገላችንን እንታጠብ ይፈቀድልን ብሎ ይጠይቀዋል። በወታደርም ታጅበው ወደ ወንዝ ይሄዳሉ። ልብሳቸውንም አውልቀው ለጠባቂዎቹ ወታደሮች ይሰጡና ወደ ውሃ ውስጥ ገብተው እጅጉ ጀርባቸውን በሳሙና እያሻሸ እየቀባባ ቀስ ብሎ በጆሮአቸው የሥርዓተ ጥምቀቱን ቃል በመንገር በኢየሱስ ስም እያጠመቀ መንፈስ ቅዱስ ሲይዛቸው አፋቸው ላይ ውሃ እየረጨ በዚህ ሁኔታ ሥርዓቱን አጠናቀቀው። ወደ እስራቸው ተመለሱ። ጥቂት ቆይቶ እግዚአብሔር ተአምራት ሰርቶ ከእስር ቤት ተለቀው ሲወጡ የወጡት ሁሉ በየገጠሩ ቀበሌዎች ወንጌልን እየለኮሱ ዞሩ። በዚያ ወቅት የወንጌል በኩር የሆነው እግዚአብሔር ከተጠቀመባቸው ሰዎች መካከል ሰለሞን ተርፋ፣ ፋፉ ወልተጂ፣ ዳዊት፣ ኤናና ምህረቴ ይገኙባቸዋል። በዚህ አውራጃ ጉሊ በተባለው ቀበሌ ወርቅነሽ ዳንስ የተባለች ሴት ነሐሴ 20 1987 ዓመተ ምህረት ታማ ከሞተች በኋላ መቅበሪያ በመጥፋቱ ለ3 ቀናት ሬሳ ታቅፈው ቆይተው በሶስተኛው ቀን ግራ ሲገባቸው የመረረ ጸሎት ሲያደርጉ ወርቅነሽ ከሞት ተነሳለች። እንደዚህ በመሳሰሉ ታምራቶች ምክንያት ዛሬ በሺህ የሚቆጠሩ ነፍሳት የመዳንን ወንጌል ተቀብለዋል። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። ምስጋናን ይሰዋል በኢየሩሳሌም ላይ በኢየሩሳሌም ላይ የተጓዘበትን ረጅሙን ጎዳና እጆቻችንን አንሳው እግዚአብሔር አልፎ በምስጋና ዛሬ በድል ቆሞ በአምላኩ አደባባይ ምስጋናን ይሰዋል በኢየሩሳሌም ላይ በኢየሩሳሌም ላይ። ወደቀ ሲባል ጠፋ፣ ሲጨከን ሲጥል በአምላኩ ላይ ተስፋ አልጣለውም፣ አሸነፈ፣ የሰይጣን ተንኮል ከሸፈ። አልጣለውም፣ አሸነፈ፣ የሰይጣን ተንኮል ከሸፈ። ከ1970ዎቹ አጋማሽ እስከ 80ዎቹ መጀመሪያ በኮሌጆችና በዩኒቨርሲቲዎች ለመማር ከአዲስ አበባና ከተለያዩ የሀገሪቱ ክፍሎች ከመጡ ተማሪዎች መካከል እነ መሰረት ቸኮል፣ ሉሉ ወልደ ዮሐንስ፣ አበራ ጳውሎስ፣ ታደሰ አጽባሃ፣ ሽፈራው ጃዳ፣ መስቀሌ ሌራ፣ ኃይለ ማርያም ደሳለኝ፣ ላቀች ገብረስላሴ፣ ሮማን ተስፋዬ፣ ስጦታው ጌታውን ላምቤቦ፣ አንዱ ዓለም ጫኔ፣ ማቴዎስ ሻሞ፣ ተረፈ ፈካ፣ ኢሳያስ አሻ፣ ዮም ፍሳ፣ ታደለች ዱለቻ፣ አለማየሁ ያያ፣ ሽታዬ ፉላስ፣ አለማየሁ ገብረ ሚካኤል፣ ሌሎችም በከፍተኛ ወንጌል ቅናት ተይዘው በከፍተኛ የትምህርት ተቋማት ውስጥ ታላቅ መንፈሳዊ እንቅስቃሴን ማቀጣጠል ያዙት። በዚያን ዘመን ለወንጌል ሁሉን ትተን ካልወጣን ያላለ ተማሪ አልነበረም። ከእነርሱ መካከል ዛሬ ወንጌልን በሙሉ ጊዜ አገልግሎት እየሰበኩ ያሉት ተረፈ ፈካ፣ አለማየሁ ያያ፣
ኢሳያስ አሻ፣ ጌታሁን ላምቤቦ፣ አለማየሁ ገብረ ሚካኤል ተጠቃሾች ናቸው። በዚያን ዘመን ነው የመርካቶ ወንድሞችም ወደ ትውልድ አካባቢያቸው በመሄድ እየመሰከሩ ወንጌል ወደ ጉራጌው ክፍል ተዛመተ። በናጨበር፣ ዳሞ፣ ጎጊቴ፣ ደረቅ ወንዝ፣ ሲቢስቶ፣ ቡታጅራ የሐዋርያት ወንጌል ስደቱን፣ እስራቱን፣ የንብረት ዝርፊያውን ሁሉ አልፎ በመዛመት ዛሬ ሰበካ ደረጃ ለመድረስ በቅቷል። የነፈቃደ፣ ደጀኔ መኩሪያ፣ ሽታዬ ፉላስ፣ እልፍነሽና የሌሎችም እስራት በታሰሩበት ዝዋይ ወህኒ ቤት የለኮሰው መንፈሳዊ እንቅስቃሴም ሳይጠቀስ የሚታለፍ አይደለም። በዚያም ዘመን ነው የዛሬ የሲዳማ ሰበካ ኃላፊ በወቅቱ ባለ ሆቴል ባለቤቱ ቱትዬ ወርቁ በአጋንንት ተይዛ ስትሰቃይ ወደ አዲስ አበባ ቤተክርስቲያን ይዟት መጥቶ በመፈወስ ሁለቱም የሐዋርያትን ወንጌል ተቀብለው ወደ ለኩ በመመለስ ወንጌሉን አቀጣጥለው በዙሪያው ሁሉ አብያተ ክርስቲያናት የተመሰረቱት። በእነዚህ ወራት የዛሬዋ የእናቶች አገልግሎት ኃላፊ በወቅቱ ያገባች የኮሜርስ ተማሪ አገር የምታስስ ጽድቅ ፈላጊ ምዕራፍ ዕቁቡ ከናዝሬት ወደ አዲስ አበባ በትራንስፖርት ስትመጣ አጠገቧ በተቀመጠው ደጀኔ ሰጉ ይመሰከርላታል። ከኔ በላይ ጻድቅ ላሳር ያለችው ምዕራፍ አዲስ አበባ ቤተክርስቲያን ጸሎት ቤት እንደገባች አጋንንት ይጥላትና ይወጣላታል። በዚያን ጊዜ የመዳንን ወንጌል ተቀብላ ዛሬ ከነ ቤተሰቦቿ ለቤተ ክርስቲያን ድጋፍ ሆና ትገኛለች። በአዲስ አበባ መንፈሳዊ እንቅስቃሴ እየተቀጣጠለ ሲበረታ በተለይም ከተለያዩ የአገሪቱ ክፍሎች አዲስ አበባ መጥተው ወንጌል የደረሳቸው ወደ ተወለዱበት አካባቢ ወንጌል ይዘው ተሰማሩ። ዓለሜ ጉርሜሳ ወርቁ ገብረ ማርያምን ይዛ ምዕራብ ሸዋ ጅባት ይሄዳሉ። አንድ ቤት ገብተው ኩመሳ ነጋሳ ለሚባል ወጣት ትራክት ይሰጡትና ይህን ትራክት ለምታውቃቸው አስነብብ ይሉትና ይሄዳል። ኩመሳም በአካባቢው ለነበሩት የሃይማኖት አስተማሪ ለጌታውን ጉቱ ይሰጣል። ጌታውን በሌላ ዙር ከነወርቁ ጋር ይገናኝና ወንጌልን አምኖ ይቀበላል። የሃይማኖቱ ቀደምት ሽማግሌዎች የነበሩት ወላጆቹም ይቀበላሉ። ከዚያ ተነስቶ ወንጌል ጨለያን ጌዶን ያጥለቀልቀዋል። ሃሌሉያ። በሌላ በኩል በ1978 ዓመተ ምህረት አማረች ረታ እዚሁ አዲስ አበባ ወንጌል ተቀብለው በደጉ ከበደ እጅ ከተጠመቁ በኋላ ደጉን ወደ ተወለዱበት ሰበታ ማኛ ቀበሌ ይዘው ይሄዳሉ። እዚያ እየመሰከረ ይመላለስ ጀመር። ሰዎች ከአጋንንት እየተላቀቁ ከባዕድ አምልኮ በመውጣት እየተጠመቁ ቤተክርስቲያን በዚያም ተመሰረተች። ብርሃኑ ኃይለ ሥላሴም እዚሁ አዲስ አበባ ወንጌል ከተቀበለ በኋላ ወደ ግንጪ ወንጌልን ይዞ ዘመተ። በብዙ ስደትና እስራት ውስጥ ወንጌል እያሸነፈ እነ አሰፋ ጉርሜሳ ጉልማ ተገኙና ወንጌል እስከ ግንደበረት ጀልዱ ሜታ እየሰፋ በመጨረሻ ሸዋ ዙሪያ በሚል ስያሜ አንድ ሰበካ ሆነ። ዛሬ ደግሞ 3 ቅርንጫፍ ሰበካ ደርሷል። ከዚሁ ከአዲስ አበባ ነው በቀለ ገብረ ወልድ ወንጌሉን ይዞ ወደ ወሎ በመሄድ በአሁኑ ሰዓት በታላቅ ተጋድሎና መስዋዕትነት በወሎ ቤተክርስቲያን እየተመሰረተች ያለችው። እዚህ አካባቢ በምስክርነት እየተጋች ያለችው ማሰለፈች ተፈሪ አትረሳም። ድሮ ተክለ ማርያም ተወልዶ ካደገባት አድዋ የእህቱ ልጆች እዚህ አዲስ አበባ መጥተው የሐዋርያትን ወንጌል ተቀብለዋል። አሁን ኦክላንድ ካሊፎርኒያ ያለው ታደሰ እህቱ ማዕሪትና ክንፈ አዲስ አበባ የመጣው ታሞ የሞቱን ቀን እየጠበቀ ሳለ ነው። ጸሎት ቤት ገብቶ ሲጸለይለት ለዘመናት ከተሰቃየበት በሽታ ድኖ ወደ መቀሌ ተመልሶ በመቀሌ ወንጌል እየሰበከ ቤተክርስቲያን ተመስርታ እግዚአብሔር በሰሜኑም ላይ ፊቱን አቅንቶ እየሰራ ነው። እግዚአብሔር አብርሃምን ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ እይ፣ የምታያትን ምድር ሁሉ ለአንተና ለዘር ለዘላለም እሰጣለሁና እንዳለው ተክለ ማርያምንም ሳይለው አልቀረም። ኢትዮጵያ ላይ የነበረው ራእዩ ድንበር ተሻግሮ ሌሎችንም አገሮች ወንጌል ይዞ ገባባቸው። እግዚአብሔርም በወንጌል ፍቅር የተያዘችን ሰው ሜሪ ጎስተላን ከጎኑ አስቀመጠለት።
ድካምም ሆነ የጤና ጥያቄ ወደ ኋላ ሳይጎትታቸው አሜሪካንን፣ አውሮፓን፣ አፍሪካን፣ ላቲን አሜሪካን፣ ሩቅ ምስራቅን በመዞር እግዚአብሔር የሰጣቸውን ወንጌል አደራ በቆራጥነት እየተወጡ ይገኛሉ። የኢትዮጵያ ሐዋርያዊት ቤተክርስቲያንም ወደ ዓለም አቀፍ ሐዋርያዊት ቤተክርስቲያንነት ደረጃ አደገች። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። አምላኬን ላመስግን ስሙንም ልወድስ ስላፈቀረኝ በመስቀል ተሰቅሎ ሃሌሉያ በሕይወቴ ዘመን ሁሉ ኢየሱስን ልከተል ለዓለም ሕዝቦች የፍቅሩን ወንጌል ልግለጽ። አምላኬን ላመስግን ስሙንም ልወድስ ስላፈቀረኝ በመስቀል ተሰቅሎ ሃሌሉያ በሕይወቴ ዘመን ሁሉ ኢየሱስን ልከተል ለዓለም ሕዝቦች የፍቅሩን ወንጌል ልግለጽ። የእግዚአብሔር ቃል እንደሚለው እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታይም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እንግዲህ በእነዚህ ባለፉት 40 ዓመታት ውስጥ የተከናወነው መንፈሳዊ እንቅስቃሴ ላይ ስናተኩር በዚህ ሂደት ውስጥ ያለፉትን ረሃብና ጥማት እንዲሁም ከፍተኛ እጦት በዝርዝር ለመግለጽ የማይሞከር መሆኑን በመረዳት ዝም ብለን አልፈነዋል። በእነዚህ ዓመታት ለወንጌል የተጋደሉትን ሁሉ በዚያ አጭር ትረካ ውስጥ ለማካተት አዳጋች መሆኑን ሁላችንም ሳንረዳው አንቀርምና የሁሉንም ታሪክ ጊዜ በማይቆጠርለት መንግሥተ ሰማይ ለመስማት እግዚአብሔር ያብቃን። ያሸነፈ የእውነት ወንጌል በዓለም ዙሪያ ሁሉ ድል ያደረገ አሕዛብን እየወረሰ እያደገ እያሸነፈ ሄደ የእውነት ወንጌል እያሸነፈ ሄደ የእውነት ወንጌሉን አንስተን እስኪ በዓለም ዙሪያ ሁሉ ድል ያደረገ አሕዛብን እየወረሰ እያደገ እያሸነፈ ሄደ የእውነት ወንጌል እያሸነፈ ሄደ የእውነት ወንጌል በዓለም ዙሪያ ሁሉ ድል ያደረገ አሕዛብን እየወረሰ እያደገ እያሸነፈ ሄደ የእውነት ወንጌል እያሸነፈ ሄደ የእውነት ወንጌል በዓለም ዙሪያ ሁሉ ድል ያደረገ አሕዛብን እየወረሰ እያደገ እያሸነፈ ሄደ የእውነት ወንጌል እያሸነፈ ሄደ የእውነት ወንጌል በዓለም ዙሪያ ሁሉ ድል ያደረገ አሕዛብን እየወረሰ እያደገ ይባረክ ኢየሱስ። እንቀመጣለን። ኢየሱስ ይባርካችሁ።
ሌላ ሁሉ ይቅርብኝና በስተናይቼ ያለፉሽኝ ነፍሳት አያለው ስሙን ሲለብሱ አያለው በመንፈስ ቅዱስ አያለው ሲፍለቀለቁ አያለው አየዋለው አያለው ሰራተኞቹን አያለው ኢየሱስ ሲልኝ አያለው በፍቅር ብዛት አያለው ቃሉን ሲዘሩ አየዋለው ባጭሯ የሕይወት ዘመኔ ጌታ ሆይ ለምኜሃለው ሌላ ሁሉ ይቅርብኝና በስተናይቼ ያለው ከአራቱ ማዕዘን አያለው ነፍሳት ሲጎርፉ አያለው ወደ አምላካቸው አያለው እጅ ሲዘረጉ አያለው ባጭሯ የሕይወት ዘመኔ ጌታ ሆይ ለምኜሃለው ሌላ ሁሉ ይቅርብኝና በስተናይቼ አያለው ቤተ ክርስቲያኔ አያለው ፍጹም ለምልማ አያለው በመንፈስ ቅዱስ አያለው ፍሬ አፍርታ አየዋለው ባጭሯ የሕይወት ዘመኔ ጌታ ሆይ ለምኜሃለው ሌላ ሁሉ ይቅርብኝና በስተናይቼ አያለው
ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘች እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ቤተ ክርስቲያን አበራች፣ በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘን እህቶችንም ጭምር በየዕለቱ እያደግን እየበዛን ሄድን። ሃሌሉያ በሸለቆ በሜዳ ላሉት እህቶችንም ጭምር በየዕለቱ እየበዛ ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘች እህቶችንም ጭምር በየዕለቱ እየዘፋን ሄድን። ቤተ ክርስቲያን አበራች፣ ቤተ ክርስቲያን አበራች። በተራራ በሸለቆ በሜዳ ላሉት ታየች። ወንድሞችን አገኘች እህቶችንም ጭምር በየዕለቱ እየበዛን። አንድ ስጦታ መስጠት እንፈልጋለን። በኢትዮጵያ ሐዋርያዊት ቤተ ክርስቲያን ጠቅላይ ቦርድ ስም ቢሾፕ ተክለ ማርያም እዚህ ጋር ይመጣሉ። እህታችን እህት ሜሪ አብረው ይሆናሉ። ልጆቻቸውን በመወከል እህት ኢየሩሳሌም፣ ወንድም ቴዎድሮስ ብሩክን ይዘው ኢዮስያስም ልጆች አሉ። እነሱም ከኋላቸው ይሆናሉ። እዚህ ጋ የጠቅላይ ቦርድ አባላት እንደዚህ ይደረደራሉ። በማዶና በማዶ ዳርና ዳሩን ይዘው በአስቸኳይ ቶሎ በሏ የበዛ ማዶና በዚህ ማዶ አይ እስቲ ጫፍ ላይ ወጡ። yes በጣም ጥሩ። ዳሯን ያዙ። እግዚአብሔር ይባርካችሁ። መዘምራን ይሄን ቦታ ትይዛላችሁ።
እንምራ የሥራ አስፈጻሚ ቦርድ አባላት የት አላችሁ? ቤተሰብ ይሁን ጌታ ኢየሱስ ይባረክ። ስጦታውን ያመጣሉ፣ እዚህ ያስቀምጣሉ። ብራዘር አማዶር ስጦታውን ያበረክታሉ። እግዚአብሔር ይመስገን። ብዙዎቻችሁ እዚህ ያላችሁ ቢሾፕ ተክለማርያም መዝሙረ ዳዊት ምዕራፍ 92 ቁጥር 12ን በተደጋጋሚ በተለይ በቅርብ ዓመታት ሲያስተምሩን እንደነበሩ ታስታውሳላችሁ። ጻድቅ እንደ ዘንባባ ያፈራል። ይሄ እዚህ ያለ ስጦታ የ40 ዓመት የጻድቅ ፍሬ ይላል። የ40 ዓመት የጻድቅ ፍሬ 3.2 ሚሊዮን ይላል። ከኢትዮጵያ ሐዋርያዊት ቤተክርስቲያን ጠቅላይ ቦርድ ለቢሾፕ ተክለማርያም ገዛኸኝ ህዳር 2001 ዓመተ ምህረት ተሰጠ። ይሄ እዚህ የምታዩት ስጦታ በብሮንዝ ወይም በመዳብ ነው የተሰራው። ምክንያቱም መዳብ በመጽሐፍ ቅዱሳችን ውስጥ የሞት የመስዋዕትነት ምልክት ስለሆነ በመስዋዕትነታቸው እግዚአብሔር ለሰራው ስራ መታሰቢያ እንዲሆን ነው። መዝሙር እንዘምራለን። ያልተዋጋህለት ለገባህ ባሪያ ያልተሟገትክለት ኤልሻዳይነትህ ቀናተኛነትህ ታስመሰክራለህ። ኤልሻዳይነትህ ቀናተኛነትህ ታስመሰክራለህ። ምን አለ ኢየሱስ ያልተዋጋህለት ለገባህ ባሪያ ያልተሟገትክለት ኤልሻዳይነትህ ቀናተኛነትህ ታስመሰክራለህ። ኤልሻዳይነትህ ቀናተኛነትህ ታስመሰክራለህ። እስራኤል ከግብፅ ለማውጣት የላከው ለባሪያ ለሙሴ ሞገስ የሰጠኸው ለፈርዖን ውርደት ምክንያቱ የሆንከው ኢየሱስ አንተ ነህ ተዋግተህ ረታኸው። ምን አለ ኢየሱስ ያልተዋጋህለት ለገባህ ባሪያ ያልተሟገትክለት። ምን አለ ኢየሱስ ያልተዋጋህለት ለገባህ ባሪያ ያልተሟገትክለት።
ኤልሻዳይነትን ቀናተኛነትን ታስመሰክራለህ ኤልሻዳይነትን ቀናተኛነትን ታስመሰክራለህ። አንድ የሚወዳቸው ወጣት ፎቶግራፋቸውን አንስቶ በአንድ ወቅት ለዛሬ ቀን እንደ መታሰቢያ አድርጎ አምጥቷልና ስጦታ ላበርክት ይፈቀድልኝ ይላል። ቢሾፕ ተክለማርያም ገዛኸኝ ፕሬዚደንት ኦፍ ኢንተርናሽናል አፖስቶሊክ ቸርች ይላል። የዘመርን ወደ ኋላ እንመለሳለን። እግዚአብሔር ይባርካችሁ። መዝሙር ይቀጥላል። ገና ነው ገና ነው ታምራቱ ገና ነው ገና ነው ድንቅ ሥራው ገና ነው ገና ነው ታምራቱ ገና ነው ገና ነው ድንቅ ሥራው ኢየሱስ ይሠራል ገና ነው ሕዝቡን ይታደጋል ገና ነው አላለቀም ገና ታምራቱ ኢየሱስ ይሠራል እንደ ጥንቱ ገና ነው ገና ነው ታምራቱ ገና ነው ገና ነው ድንቅ ሥራው ገና ነው 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 ከባድ ዕዳ ነው የጣላችሁብኝ። በላይ ላይ ዕዳ አለብኝ። ዕዳዬ ለእናንተ ባልጸልይ ለእናንተ ባላለቅስ ከሰማይ መልካም ነገር ከሰማይ እስኪመጣ ድረስ በእናንተ ላይ ሊመጣ ያለው በረከት እናፍቃለሁ። ኢየሱስ ክርስቶስ ይባርካችሁ። ኢየሱስ ይባርካችሁ። ኢየሱስ ሐሳባችሁን ይባርክ። እናንተ እግዚአብሔር ይባርክ። ባርኮ የሰጠኝ ወንድሞች እግዚአብሔር ይስጥልኝ። እግዚአብሔር ይባርካችሁ። Thank you very much. God bless you. God bless you. You are our gifts from God, and I thank you from the deep of my heart. እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። እግዚአብሔር ይህንን ቀን ሰጥቶ ወደ ኋላ እነዚህን ትዝታዎች እየታሰቡ እግዚአብሔርን እንድናመሰግን ያኖረን ሕይወት የሰጠን ጌታ ኢየሱስ ለዘላለም የተባረከ ይሁን። ኢየሱስን እናመሰግናለን። እንግዲህ ቢሾፕ ተክለማርያም በእናንተ ጸሎት እዚህ ደርሻለሁ እንዳሉት እኔ ደግሞ በእናንተ ጸሎት መደረስ ያለበት ቦታ ላይ ደርሳለሁ ብዬ አምናለሁ። ኢየሱስ ይመስገን። ጌታ ኢየሱስ ይችላል። እግዚአብሔር ይባርካችሁ። ጊዜያችሁን ወስዳችሁ ረጅም ጊዜ በዚህ በታፈነ አየር ውስጥ በእንዲህ አይነት ሁኔታ ተቀምጣችሁ ይህን ፕሮግራም እስከ መጨረሻ ስለተከታተላችሁ በጣም በጣም እግዚአብሔር ይባርካችሁ እላለሁ። እግዚአብሔር ይስጥልኝ።
አምላክ ነው። ከበታቾች ተማምኜ እኖራለሁ። ደረቁ እንኳ በእርሱ እንደሚለመልም አውቃለሁ። ሁሉ የእርሱ በሆነው በኢየሱስ ታመኛለሁ። ለምን እፈራለሁ? ለምን እፈራለሁ? ለምን እሰጋለሁ? ኢየሱስን ይዣለሁ። ዘመናትን ሲተኩ ጊዜያት እየገፉ ሲሄዱ ወደ አንተ ጠጋለሁ ይበልጥ ምንም ነገር ቢመጣ ልናወጥ። እንዳንተ ሩሩህ የለም እንዳንተ ቢሆን የለም እንዳንተ በመንፈስ ወዴት እሄዳለሁ? ይሄ ኬኩ ከመቆረጡ በፊት ኬኩ ላይ የተጻፈውን ነገር እናነብላችሁ። የ40 ዓመት የጻድቅ ፍሬ እስቲ እናጨው። ጌታ ኢየሱስ ይመስገን። ከመቆረጡ በፊት ስለ ዛሬዋ ቀን ጌታ ኢየሱስን እናመሰግናለን። ውድ ካህናት፣ ውድ እግዚአብሔር ሕዝብ፣ ቅድም ወንድም ተክሌ ተናግሮታል። በጸሎት እጆቹን ስለደገፋችሁ ከኋላውም ከፊቱም ስለከበባችሁ እግዚአብሔር ረድቶን ይህ ወንጌል እዚህ ደረጃ ላይ ደርሷል። መከራውን፣ ስደቱን ሁሉ ችግሩን ሁሉ አብራችሁ የተጋፈጣችሁ አገልጋዮች ዛሬ በዛሬው ቀን ይህንን ድል ለማየት ስለቻላችሁ ጌታ ኢየሱስን እናመሰግናለን። እንኳን ደስ አላችሁ እንላለን። እኔም ደግሞ ማይገባኝን እግዚአብሔር ስለፈቀደ ብቻ እዚህ ቦታ ላይ እንድመጣ አድርጎ ይሄንን ታላቅ ድል ስላሳየኝ አምላኬን አመሰግናለሁ። ጌታ ኢየሱስ ይባረክ። ኢየሱስ ትልቅ አምላክ ነው። ስመጣ ገና የ12 ዓመት ሕፃን በእምነት ማለት ነው ሕፃን ነበርኩ። አምላኬን በጣም ብዙ ነበር የምጠይቀው። የጥያቄ ወደ እኔ በሚመጣበት ሰዓት እኔ አምላኬ ምንም የማውቀው ነገር የለም፣ የቤቱን ስርዓትም አላውቅም። ያቺ ትልቅ የእግዚአብሔር ሰው አዘጋጅታ የሄደችው ቤት ስራው ቢበላሽብኝ በኋላ ምን ሆናለሁ? እኔ አልችልም ብዬ 15 ቀን ከእግዚአብሔር ጋር ብዙ ሙግት ነበረኝ፣ በለቅሶ በእንባ። እግዚአብሔር ግን አገልግሎት እዚህ ቦታ ላይ እንድታገለግል ነው የሚፈልገውና ይረዳሻለሁ ብሎ ስላሳመኔ መጣ። አላሳፈረኝም። አምላኬ ስለጸለያችሁ ግን አላሳፈረኝም። በጸሎት የምትሸከሙኝ ብዙ አላችሁ። ጌታ ኢየሱስ ይባርካችሁ። እህቶቼ፣ ወንድሞቼ፣ እናቶች፣ አባቶች፣ ልጆቻችን፣ ወጣቶች የወንድም ተክሌ እጅ የደገፋችሁ ክንዱን የደገፋችሁ እዚህ ያደረሳችሁት እናንተ ናችሁ። ኢየሱስ እናመሰግናለን። እና የተወለደው ልጃችን ወንድም ተክሌ እግር ስር ሆኖ ይህንን ወንጌል የተማረው የቆመበት ይህንን እውነት እንደገና እሱ ደግሞ እግዚአብሔር በሰጠው ኃይል ለማድረስ ቦታውን ስለተረከበ እግዚአብሔር እናመሰግናለን። ለሁለቱም ነው የምጸልየው። ሁልጊዜ በተንበረከኩ ቁጥር እሱን እጠራለሁ፣ ቀጥዬ እሱን ነው የምጠራው እና እግዚአብሔር እጅ ለእጅ ተያይዘው አሁን ደግሞ ይህንን ወንጌል ከሀገርም አልፎ ዓለም አቀፉን ይዟል እና እግዚአብሔር ይረዳናል እና ተያይዘን እንጓዛለን። እግዚአብሔር ድል ይሰጠናል፣ ምርኮን ይሰጠናል። እስከ ዛሬ ድረስ 40 ዓመት አስጉዞን እዚህ ደረጃ ላይ ያደረሰ አምላክ መጨረሻም ደግሞ በድል ያቀዳጀናል ብዬ በጣም ስለማመን እግዚአብሔርን ስለ ሁሉ ነገር አመሰግናለሁ። የእግዚአብሔርን ሕዝብ ካህናት በሙሉ
ጌታ ኢየሱስ ይባርካችሁ። ኢየሱስ ይባረክ። አመሰግናለሁ። የእግዚአብሔር ቃል እንጀራን በመቁረስ አብረው ሲጓዙ እንደነበሩ ይናገራል። ዛሬ ያ እንጀራ እንዲሆንልን ነው እኛ የምንመኘው። ዝም ብለን አሁን ድንገት የምሳ ጊዜ ስለሆነ የበላነው ምሳ ሳይሆን እንጀራን በመቁረስ በህብረት የሚል ነገር አለ እና ከመቁረሱ ጋር አብሮ የሚሄድ ነገር አለ። የኢየሱስ ክርስቶስ ስጋን ለእኛ የተቆረሰውን ነገር እያሰብን የምናደርገው ነገር ስለሆነ ውጤት አለው፣ ዋጋ አለውና አሁንም ስንቆርስ እግዚአብሔር ያለው ነገር ያለው መቁረስ እንዲሆንልን እግዚአብሔር ቃል የሚያዘው ነገር በእኛ ላይ እንዲፈጸም ስታቀርቡትም ወደ ኢየሱስ ክርስቶስ እንድታቀርቡት መጀመሪያ ነው የሚለን እግዚአብሔርና ይሄ ዳቦ ለሁላችንም ቅምሻ መውሰድ አለብን። ኢየሱስ ክርስቶስ ቆርሶ ለደቀ መዛሙርቱ ሰጣቸው፣ እነሱም አሳለፉ። 5 እንጀራም 2 ዓሳም አባዛት የሚያውቅ አምላክ ነው። ስለማባዛቱ አይደለም የምንፈልገው። የምንቆርሰው እንጀራ ክርስቶስ ስጋ ጋር ህብረት ያለው ሲሆን እሱ የተወሰደ ነው። የፈረስ ጉልበት ከምንስ ሊያስጥል ሰረገላውም አይችልም ሊያድን ለዘለዓለም ክንዱ የማይዝል ኢየሱስ ብቻ ነው ደከም ከማይል ለዘለዓለም ክንዱ የማይዝል ኢየሱስ ብቻ ነው ደከም ከማይል። እነዚያ በሰረገላ እነዚያ ደግሞ በፈረስ ይታመናሉ፣ እኛ ግን በኢየሱስ ስም ከፍ 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 እንላለን። መደገፊያ ማምለጫ መሸሸጊያ አንድ አምላክ አለን። እነዚያ በሰረገላ እነዚያ ደግሞ በፈረስ ይታመናሉ፣ እነዚያ በሰረገላ እነዚያ ደግሞ በፈረስ ይደገፋሉ። እኛ ግን በእግዚአብሔር ስም ከፍ 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 እንላለን። መደገፊያ ማምለጫ አለን መሸሸጊያ ኢየሱስ አለን። እኛ ግን በኢየሱስ ስም ከፍ 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 እንላለን። መሸሸጊያ ማምለጫ አለን መሸሸጊያ አንድ አምላክ አለን። ስንጠራው ፈጥኖ የሚሰማ ማውረድ የሚችል ከሰማይ መና የያዝነው አምላክ ታላቅ አምላክ ነው። መደገፍ ማምለክ መኩራት በርሱ ነው። የባል ነቢያት ጮኸው ይጠሩ ለካ አምላካቸው ሩቅ ነው አገሩ። እንኳን ሊሰልስ እንኳን ሊሰማ የእንቅልፍም ሰዓት ኖሮታል ለካ። እንኳን ሊመልስ እንኳን ሊሰማ የእንቅልፍም ሰዓት ኖሮታል ለካ። እኛ ግን በእግዚአብሔር ስም ከፍ 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 እንላለን። የማይተኛ ማይደክም አምላክ እረኛ ኢየሱስ
ኢየሱስ አለ እኛ ግን በኢየሱስ ስም ከፍ 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 እንላለን እውነተኛ ማይነት አምላክ እውነተኛ ኢየሱስ ስላለ ምንም ባይኖረን ኢየሱስ አለ አሸናፊዎች እንበልጣለን ስሙ ኃይል አለው ከሁሉ በላይ እንደገፈው እኛም በእርሱ ላይ ስሙ ኃይል አለው ከሁሉ በላይ እንደገፈው እኛም በእርሱ ላይ ስሙ ኃይል አለው ከሁሉ በላይ እንደገፈው እኛም በእርሱ ላይ ስሙ ኃይል አለው ከሁሉ በላይ እንደገፈው እኛም በእርሱ ላይ ስሙ ኃይል አለው ከሁሉ በላይ እንደገፈው እኛም በእርሱ ላይ ለዘለዓለም ክንዱ የማይዝል ኢየሱስ ብቻ ነው ደከም የማይል ለዘለዓለም ክንዱ የማይዝል ኢየሱስ ብቻ ነው ደከም የማይል ለዘለዓለም ክንዱ የማይዝል ኢየሱስ ብቻ ነው ደከም የማይል የያዝነው አምላክ ታላቅ አምላክ ነው መደገፍ ማምለክ መፍራት በእርሱ ነው የያዝነው አምላክ ኃያል አምላክ ነው መደገፍ ማምለክ መፍራት በእርሱ ነው መደገፍ ማምለክ መፍራት በእርሱ ነው መደገፍ ማምለክ መፍራት በእርሱ ነው ስሙ ኃይል አለው ከሁሉ በላይ እንደገፈው እኛም በእርሱ ላይ ስሙ ኃይል አለው ከሁሉ በላይ እንደገፈው እኛም በእርሱ ላይ ለዘለዓለም ክብሩ የማይዝል ኢየሱስ ብቻ ነው ደከም ከማይል ለዘለዓለም ክብሩ የማይዝል ኢየሱስ ብቻ ነው ደከም ከማይል 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 መደገፍ ማምለክ መፍራት በእርሱ ነው መደገፍ ማምለክ መፍራት በእርሱ ነው መደገፍ ማምለክ መፍራት በእርሱ ነው እንደገፈው እኛም በእርሱ ላይ እንደገፈው እኛም በእርሱ ላይ